ሙሲባ ላይ ስትሆን በጣም ማብዛት ያለብህ ነገር ቢኖር ዚክር استغفار ሁለተኛ የአላህ ስሞችን ከደረሰብህ ነገር ጋር አያይዘ ሰው ታመመብህ ቃረሞት ላይ ነው ያለው ያ ሻፊ እሽፊ ያ ሻፊ ያ ሻፊ ያ ሻፊ እሽፊ ሻፊ አላህ عز وجل አዳኝ ነው ፈዋሽ ነው مصيبة متطبعا لا حول ولا قوة إلا بالله لا حول ولا قوة إلا بالله لا حول ولا قوة إلا بالله ملام هايلم بقى الله انجي بليلا يلم أنا ملابس نين أنا عاكم بيس نين بلهات يلنيم بلهات عاكم مكانتنا لا حول ولا قوة إلا بالله يا لطيف يا لطيف ألطف بنا يا لطيف يا لطيف يا الله زنلل بس زاوست ميمتاون رحمة الله بتشانم ياكو سبحان الله أنت እንድትሻገር የሚያደርግህ ነው ያ ሙሲባ ተቋቁመህ ትልቅ ሰው ሆነ ትወጣለህ በዛ ሙሲባ ውስጥ አንተን እኮ እየሰራህ እኮ ነው ሰው እኮ ይሰራል በጣም ሲምፕል ምሳሌ ላንሳ በጣም እንክብካቤ በበዛበት አካባቢ ያደገ ህፃን ልጅ ጉንፋን እንኳን እንዳይልክ ሲወድቅ ቶሎ የሚነሳ ዊክ እንደሚሆን ታውቃለህ በጣም ደካማ ነው የሚሆነው ሃርድ ሺፕ ውስጥ ያደገ ልጅ ጠንካራው ነው የሚወጣው አይታሞች ለዚህ ነው መሪ የሚሆኑት በሰው ልጅ ታሪክ አብዛኞቹ ወላጅ አጥ ህፃናት ናቸው በህፃንነታቸው ወላጅ አጥ ሆነው ያደጉ ናቸው መሪዎች የሆኑት ነገርማችሁ ነብዩ ሰለላሁ ዐለይሂ ወሰለም በታሪክ ያለፉ ዑለማዎች በሰለፎችም ታሪክ ምናምን ስታይ እንደውም አብዛኞቹ ማለት ዩትማቸው ያው የአባት ዩትም ነው አይደለም ዩትም የሚባለው የአባትን ማጣት ነው እናቶቻቸው ያሳደጓቸው ናቸው ተንከባክበው ለትልቅ ዓላማ ያያጩ ከዛስ ቀድመው የቤተሰብ ኃላፊነት ይወስዳሉ እነሱ ትልቅ ልጆች ናቸው የመጀመሪያው ልጅ ሆናሉ እና ኃላፊነት ትንንሾቹን ልጆች የማሳደግም ያን ሁሉ ሸክም ነው የሚሸከሙ ስለዚህ ይጀምራል ሊደርሺፑን ተሰሩ ልጅ ያሉ ተሰሩ አንተ በችግር ውስጥ እየተሰራህ ነው የምትሄደው ያን ችግር በተቋቋምክ ቁጥር ስብዕና እየጠራ ነው የሚሄደው ይምጣ ብለህ አትመኘውም ሲመጣ ግን የምትቋቋምበት እምነት ያስፈልጋል አላ ወህዋ التسليم لله سبحانه وتعالى ጌታዬን መርጣል ያንተ ምርጫ